ሀበሻ ሲተርት አፍ ሲከፈት ጭንቅላት ይታያል ይላል። ሃይሚና ብሩክ እኛ እናንተን ፈልገን እናንተን ለማየት ስንመጣ እናንተ በመታመጡብን ሰዎች እናንተ ራሳችሁ ተሰድባችሁ እኛም እንድንሰደብ ስላደረጋችሁን በጣም 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 እናመሰግናለን። እኔ ሐሳብሽ ምንድነው? ሃይሚ አዳምጧት አይደለም ኢን ጀነራል ሐሳብሽ ምን ከብሩክ ጋር ስላለውና ከዳንኤል ጋር እኔ የዳንኤል ሐሳብ ግልጽ ስላልሆነልኝ ነው። እንገባሽ አይደለ? ግልጽ እየሆነልኝ አይደል? ይሄንን የምትጠይቃት በብሩክና በዳንኤል በኩል ያንቺ ሐሳብ ወይም ደግሞ በግልጽ አማርኛ እሷ ልትናገር የፈለገችውን ስነግራችሁ ማንን ተመርጫለሽ? ሐሳብሽ ወደ ማን ነው? ይሄ ጥያቄ የሚጠየቀው በሶስና ብሩክ ፊት ነው። ልብ በሉ እሺ። እኔ በላይ እኮ ካንቺ ጋር ነው እየተገናኛችሁ እያወራችሁ ያላችሁ። አዳምጡ። እሱ ልጠይቀኝ ነው ተራሽ ያ በብሩክ ፊት ማለት ነው። አይ በብሩክ ፊት የማይጠራሽ አብራችሁ እኔ ሄድላችኋለሁ ወይ ነገራችሁን ፍቱ። ከዛ እንደዚህ አይነት ነገር ላይ ካሁን በኋላ መግባት አልፈልግም። ገባሽ? ኖ ዛሬ የመጣሽውማ ባለሽን ጨምሮ ብሩክና ሃይሚ አግተልትለው ባመጡብን ባንቺ እኛንም ራሳቸውንም ሙልጭ አድርገሽ ልትሳደቢ ነው። ምን እንዳለች ብቻ ተመልከቱ። ሃይሚ ምን ላርግሽ? ከዚህ በላይ እኔ ምንም አድርጌ አላልኩሽም እኮ። እኔ እኮ በቃ አትጥሩኝ አልፈልግም። በቃ ለዚህ ጉዳይ ከሆነ የምትጠሪኝ በቃ ተይኝ። አትጥሪኝ ከምትይ ሲጠሩሽ ለምን ትሄጃለሽ? ሲጠሩሽ በሄድሽ ቁጥር ሲጠሩክ በሄድክ ቁጥር ብሩክ አንተንም ነው። ሲጠሯችሁ በሄዳችሁ ቁጥር የሆነ ነገር እያስነኩ ነው የሚያመጧችሁ። ለምንድን ነው ብቻችሁ ልትገናኙ ማትሞክሩት እንዴ? እነሱ ሲጠሯችሁ እንደምትገናኙት እናንተ እርስ በርስ ተጠራርታችሁ ለምን አትገናኙምና ሰላማችሁን አትፈጥሩም? መሃላችሁ ያለውን ነገር ለምን ለማብረድ አትሞክሩም ነው እያልኩ ያለሁት እኮ። አትጥሩኝ ሰልችቶኛል ትላላችሁ። ነገ ከነገ ወዲያ አብረን የምናገኛችሁ ከነሱ ጋር ተለጥፋችሁ እነሱ ስር። አረ እንደው በእኔ ሐሳብ የሚስማማ ግን አለ? የታላችሁ ታዲያ? የተጀመረችው ቦታችን እንገናኝ፣ ስሜታችሁን ጻፉ። ሁሉም ሜንሽን ይደረጋሉ፣ ይደርሳቸዋል፣ እልክላችኋለሁ። ብሩክ አልሰለቸሽም መጨቃጨቅ? እኔ ደብሮኛል። በቃ ከአቅሜ በላይ ነው እኮ ጌታን። እሺ በቃ አሁን አንድ ነገር እንደኔ አይደለም ቡቡ። አንተን ማንም እኔ እኮ ነኝ እየተጣለ ያለሁት በማል ቤት ምንም እንዴት ነው አንቺ ልንጠላሽ? አንቺ አይንሽን ማየት ሊያስጠላን የማይችልበትን ምክንያት ልታስረጂኝ ትችያለሽ? ሃይሜና ብሩክን ታያቸው። እነሱ ናቸው እየጎተቱ እያመጡ ራሳቸውንም እኛንም እያሰደቡ ያሉት። ተዋቸው እነሱን። እንዴት ነው አንቺን ላልናገርና አንቺን ላንጠላ የምንችለው? ከገዛ ባልሽ ማለት ሃይሜና ብሩኬን ታያቸው። የገዛ ባልሽን እንዴት ነው በቪዲዮ መተሽ አፍሽን ስትከፍቺና ስትሰድቢው የነበረው? ላሳይሽ። ሶስናና ዳንኤል ጭራሽ ውጪልኝ ከቤቴ ምናምን ነገር። 2 ዓመት ሙሉ እኮ አብሬ ያከኩኝ ሰው እኮ ነኝ። ከዚህ በኋላ የምታወራው ነገር በጠቅላላ ለባሏ ነው። እሺ በደንብ አዳምጡ። ከኩሳክ አብሬ ሳኪ ነበርኩ ሰው ነኝ። ጌታ ግን አንዳንድ እውነት ነው። የሆነ ሰው ሲያልፍለት ጥጋብ አፍንጫው ላይ ይመጣል ይባላል። ይሄን ነገር በመናገሬ አልጸጸትም። አፍሽን እንዲህ ስትከፍቺ ያየነው ምንሽን እንደው ተቀደሽ ባዶ ይቀፎ እንዲህ ሲነካ ቋቋቋ ሚል ጭንቅላትሽን ያሳየሽን የገዛ ባልሽን ሚስጥር ደብቀሽ የገዛ ባልሽን ነገር ገመናሽን ሸፍነሽ ምንም አይነት ነገር ውስጥ ብትገቢ መኖር ሲገባሽ ምንም ጭንቅላትሽ ባዶ ስለሆነና ያለው እሱ ብቻ ስለሆነ ይሄው እየመጣሽ አፍሽን እየከፈትሽ እኔ በጣም እየተቃጠልኩኝ ነው። በጣም ምን አላችሁ? የሃይሚና የብሩክ ወዳጆች የጨረቃ ፋሚሊ በሙሉ ይህን ቪዲዮ እስከ መጨረሻው ድረስ ተመልክቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። አርጌልሻለሁ ካሜራ እየደቀንሽ እየመጣሽ ግን ያንቺ ምንድነው ያለሽ? ተመልከቱ። አንዴ ሶሪ ከዚህ በኋላ አልጠራሽም። እጅ ከፈት እሄዳለሁ። ክብራችሁን ማስጠበቅ ሲኖርባችሁ የሚወዳችሁና የሚያስብላችሁ እየመሰለ የሚጠራችሁ ሰው ጋር በክብር በሚመስል መልኩ ትመጣላችሁ። እንደዚህ ተንቃችሁ ትባረራላችሁ። ክብራችሁን የምታቁትና ክብራችሁን የምታስጠብቁት ራሳችሁ ናችሁ። ብሩክና ሃይሚ አሁንም ደግሜ ይናገራለሁኝ፣
በጣም ብዙ ሰው እያዘነባችሁ፣ በጣም ብዙ ሰው ለማየት ራሱ እናንተን በጣም እየከበደው ነው ያለው። ስነ ስርዓታችሁን ይዛችሁ አሁንም ቢሆን የእውነቴን ነው እቺ አሁንም ማውራት ነገር አንድ ቀን ትጎዳችኋለች። የእውነቴን ነው። በጣም ብዙ ሰው በውስጥ ይጽፍልኛል፣ ኮሜንት ላይ አያለሁኝ። እናንተን ማየት እየከበደው ነው ያለው። በቃ ክብራችሁን ጠብቁ። ክብራችሁን የምትጠብቁት እራሳችሁ ናችሁ። ማንም ክፍታፍ እየጠራ አፉን እየከፈተ እንዲያባረራችሁ አትፍቀዱ። እርስ በርስ ተገናኙና ችግራችሁን ፍቱ። የተከበራችሁ ቻናሌ ቤተሰቦች በጣም ብዙ ህይወት ያያችሁና እያያችሁ ያላችሁ አላችሁ። እዚህ ቪዲዮ ኮሜንት ስር የምትጽፉት ኮሜንት በጠቅላላ ይደርሳቸዋል። እኔም እያነበብኩ የምመልስላችሁ ይሆናል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ የምመጣ ስለሆነ ማለት ነው። በዛሬው ዕለት ሶስና ባለችበት እንግዲህ ሃይሚና ብሩኬ ተገናኝተዋል። ምን ተፈጠረ? ከቪዲዮ ጀርባ ያለውን እውነት ለማየት ከነሱ ቤት በሩጫ ወደዚህ እንደምትመጡ ስለማቅ እኔም እንግዲህ ሐሳብና አስተያየቴን በቪዲዮ እያየው የምሰጥ ሲሆን እናንተም ውድ ቻናሌ ቤተሰቦች ሐሳብና አስተያየቶቻችሁን በነፃነትና በጨዋነት እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ